ዛሬ አንድ ጸሎት በጌታ በኢየሱስ ክርስቶስ ስም እንጸልያለን። ይህንን ጸሎት ደግሞ የሚሰሙ እህት ወንድሞች፣ እናት አባቶች ሁሉ እግዚአብሔር አምላክ ሆይ ባሉበት ስፍራ እግዚአብሔር ሆይ ያንተ ፍቅር በልባቸው ይፈስ ዘንድ፣ የደከሙ ይበረቱ ዘንድ፣ ያዘኑ ይጽናኑ ዘንድ ጌታ ሆይ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 36 ላይ እንደዚህ ያለ፣ ሞት ቢሆን፣ መከራ ቢሆን፣ ስቃይ ቢሆን፣ ችግር ቢሆን፣ ፈተና ቢሆን፣ ሀብት ቢሆን፣ ዝና ቢሆን አለ እነዚህ ሁሉ ተሰብስበው ከክርስቶስ ከጌታዬ ካለኝ ፍቅር እንደማይነጣጥለኝ ተረድቻለሁ አለ። ጌታ ሆይ ሰው ካንተ ጋር ጸንቶ የሚኖረው ያንተ ፍቅር ሲበራለት ብቻ ነው። ያንተ ማንነት ሲገለጥለት ብቻ ነው በቤትህ ለዘላለም ጸንቶ የሚኖረው። ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህ ፍቅር በልባችን ይፍሰስ። በቀራንዮ መስቀል ላይ ለሰው ልጆች ሁሉ የገለጥከው ፍቅር እየደጋገመ በልባችን እንዲፈስ፣ የደከሙ ጉልበቶቻችንን እንዲያበረታ፣ ያዘኑ ልቦቻችንን እንዲያጽናና ኢየሱስ ክርስቶስ ስም ጸልያለሁ።